ኃይል የታላቁ ፈጣሪ እንጂ የሌላ እንዳልሆነ ዛሬ ላይ ዓለም በእስራኤል እየሆነ ያለውን የእሳት ጎርፍ አይቶ በትክክል የተረዳ ይመስላል። የበርካታ እናቶችና ሕፃናት ደም የእሳት ጎርፍ ሆኖ በርካታ የእስራኤል ከተሞችን እንደ ችቦ ሲያንቦገቡጋቸው አድሯል። የካሊፎርኒያውን ሰደድ እሳት ያስናቀው ይህ እጅግ አደገኛ የእሳቱ ሽንፍር በ17 የእስራኤል ከተሞችና አካባቢዎች ተከስቶ እርጥብ ደረቅ ሳይለይ ከፊቱ ያገኘውን ሁሉ ዋጥ ስልቅጥ ያደረገ ጉዞውን ቀጥሏል። 10 ሺዎች የሚቆጠሩ ሰፋሪዎች በእግራቸው እየተጓዙ ኢየሩሳሌምን ለቀው በመውጣት ላይ ይገኛሉ። ሰደድ እሳቱ ደረቁንም እርጥቡንም እየጎረሰ መገስገሱን ቀጥሏል። አሁን በወጡ መረጃዎች ከሆነ ደግሞ በእስራኤል ወታደራዊ ካምፖች ውስጥ የሚገኙ ኃይሎች በእሳቱ መበላታቸውንና 14 ወታደሮች ሕይወታቸው ማለፉን ተሰምቷል። በዚህ አካባቢ ቆመው የሚገኙ 4 ነሚርና መርካባ የተሰኙ ታንኮች በእሳቱ ተጎርሰዋል። መውጫ መግቢያው